Who's the best player of all time? Lionel Messi. Lionel Messi. 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 በእግር ኳስ ታሪክ ሊቅ የሚለው ቃል በትክክል የሚገልጸው አንድን ኮከብ ብቻ ሊሆን ይችላል። አጭር ቁመት ያለው ዝምተኛው፣ ነገር ግን ኳስ ሲነካ ዓለምን የሚያንቀጠቅጥ አስማተኛ ሊዮኔል ሜሲ ከትውልድ ሀገሩ አርጀንቲና በሕክምና ችግር ምክንያት ተሰዶ አውሮፓ የገባ ከዚያም ለዓለም አስማቱን ያሳየ ሊዮኔል አንድሬስ ሜሲ። ሜሲ ተጫዋች ብቻ አይደለም። እርሱ የእግር ኳስ ግጥም ጸሐፊ፣ የጽናት መዝሙር ደራሲ እና ያልተቻለውን የሚችል ሕያው ተአምር ነው። ዛሬ ከልጅነት እስከ ዓለም አቀፍ ዙፋን ድረስ ያለውን የሊዮኔል አንድሬስ ሜሲን አስደናቂ ታሪክ እንቃኛለን። ቀጥታ ወደ ቪዲዮ እናልፋለን። ሰላም የደቦት ዩብ ቤተሰቦች፣ ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩ እየጠየቁ በዛሬው ቪዲዮ የሊዮኔል አንድሬስ ሜሲን ታሪክ አብረን እንቃኛለን። ቀጥታ ወደ ቪዲዮ እናልፋለን። የሜሲ ታሪክ የሚጀምረው እንደ አውሮፓውያኖቹ አቆጣጠር በ1987 ዓ.ም ሰኔ ወር ላይ በአርጀንቲና ሮዛሪዮ ከተማ ነው። ስሙ ሊዮኔል አንድሬስ ሜሲ ይባላል። ከወንድሞቹና ከጓደኞቹ አንጻር ትንሽ ሲሆን ኳስን በእግሩ ሲያገኝ ግን ፈጽሞ የተለየ ነበር። የሊዮ የልጅነት ጊዜ ያለፈው በእግር ኳስ ሜዳዎች ላይ ነበር። እርሱ በሮዛሪዮ ጎዳናዎች ላይ ኳስ ሲጫወት አዋቂ ተከላካዮችን ሳይቀር እንደ ልጆች ያሳስታቸው ነበር። ይህ ልጅ ኳሱን በገመድ እግሩ ላይ አስሮ ነው የሚጫወተው እያሉ የሚገልጹት ነበር። በ4 ዓመቱ በአካባቢው ለሚገኘው ግራንዶሊ ክለብ መጫወት ጀመረ። ከዚያም ወደ ትልቁ የሮዛሪዮ ክለብ ሲዛወር ብቃቱ ከኩዮቹ አንጻር የላቀ ነበር። የሜሲ ታላቅ ችሎታው እየደመቀ ባለበት ወቅት ያልተጠበቀ ፈተና ገጠመው። ሊዮ በ10 ዓመቱ እያደገ ባለመሆኑ ምክንያት ምርመራ ሲደረግለት የእድገት ሆርሞን እጥረት ወይም ግሮዝ ሆርሞን ዲፊሽንሲ እንዳለበት ታወቀ። ይህ ማለት ሜሲ በመደበኛ ሕክምና በየዕለቱ የሆርሞን መርፌ ካልተሰጠው እንደ ማንኛውም ተጫዋች ሙሉ በሙሉ ማደግ አይችልም ማለት ነው። ሕክምናውም በጣም ውድ ነበር። የአባቱ ስራና የቤተሰቦቹ ገቢ ወጪውን መሸፈን አልቻለም። በአርጀንቲና የሚገኙ ክለቦች ወጪውን ሸፍነው እንዲያሳክሙት ቤተሰቦቹ ቢጠይቁም ወጪው ውድ ስለነበር ፈቃደኛ አልነበሩ። የልጃቸውን ህልም ለመታደግ ቤተሰቦቹ የትውልድ ሀገራቸውን ትተው የሕክምና ድጋፍ ሊያደርግ የሚችል ክለብ ፍለጋ ሄዱ። በ13 ዓመት ሊዮኔል ሜሲ ከቤተሰቡ ጋር ወደ ስፔን አመራ። ባርሴሎና የልጁን ብቃት በማየት ወጪውን ሙሉ ለሙሉ ለመሸፈን ተስማማ። በሕክምና ችግር ምክንያት ከትውልድ ሀገሩ አርጀንቲና ወደ ስፔን የመጣው ትንሽዬ ልጅ በዓለም የእግር ኳስ ታሪክ ውስጥ እጅግ ስኬታማ የሆነውን ምዕራፍ እንደሚጽፍ ማንም አላሰበም ነበር። ባርሴሎና የሜሲን የእድገት ሆርሞን እጥረት ሕክምና ወጪ ለመሸፈን በወሰነ ጊዜ ኢንቨስት ያደረገው በአንድ ተጫዋች ላይ ብቻ ሳይሆን ዘመን በማይሽረው ኮከብ ላይ ነበር። ሊዮ ወደ ታዋቂው ላማሲያ አካዳሚ ሲገባ የኳስ አጨዋወቱ ወዲያውኑ የብዙዎች ትኩረትን ማግኘት ቻለ። ሜዳ ላይ ያለው እንቅስቃሴ እንደ ኤሌክትሪክ የሚናዘር፣ ብልሃቱ ደግሞ ከእድሜው በላይ የበሰለ ነበር። በየደረጃው ያሰለጠኑት አሰልጣኞች በአንድ ነገር ተስማምተው ነበር፣ ይህ ልጅ የተለየ ነው። በአካዳሚው ውስጥ ከቅርብ ጓደኞቹ ጋር በመሆን የባርሴሎና ዲኤንኤ የሆነውን የቲኪ ታካ ዘይቤን ተማረ። ሜሲ በልምምድ ሜዳ ላይ ያሳየው እያንዳንዱ እንቅስቃሴ ወደ ዋናው ቡድን መምጣቱን የማይቀር መሆኑን አበሰረ። እንደ አውሮፓውያኖቹ አቆጣጠር በ2004 ዓ.ም ሜሲ ለመጀመሪያ ጊዜ በዋናው ቡድን መጫወት ጀመረ። መጀመሪያ ላይ ከሮላንዲኒዮ እና ከሌሎች ኮከቦች ጋር ቢጫወትም እውነተኛው የኮከብነት ዘመን የመጣው አሰልጣኝ ፔፕ ጋርዲዮላ በ2008 ዓመት ሲመጡ ነበር። ፔፕ ጋርዲዮላ ሜሲን በመስመር ላይ ከማስቀመጥ ይልቅ በመሃልና በመስመር መካከል እንዲንቀሳቀስ የሚያስችለውን የፎልስ ናይን ሚናን ሰጠው። ይህ ስልታዊ ለውጥ እግር ኳስን ቀየረው። ሜሲ ባልተጠበቀ ቦታ በመገኘት ተከላካዮችን ግራ በማጋባት እና በመሃል ሜዳ ቦታ ላይ ለጓደኞቹ ያለቀላቸው ኳሶችን በማቀበል ለቡድኑ የማይገታ ኃይል ሆነ። በዚህ ዘመን ባርሴሎና ትሪፕል ዋንጫዎችን ማሸነፍ ቻለ። Skips away from Vidic. Messi. Oh, Messi! The overpowered Edwin van der Sar out of very little. The little man gets a lot for Barcelona. He scores in England.
የሊጉን የሻምፒዮንስ ሊጉንና ሌሎች ዋንጫዎችን በአንድ ዓመት ውስጥ ብቻ ማሳካት ቻለ። ካምፕ ኑ የእርሱ ቤተ መንግስት ነበር እና እያንዳንዱ ጎል ደግሞ ለደጋፊዎች የተሰጠ የፍቅር መግለጫ ነበር። ጊዜ ግን ይለወጣል። በዓመታት ውስጥ ባርሴሎና በፋይናንስ እና በስፖርታዊ እንቅስቃሴ ቀውስ ውስጥ መግባት ጀመረ። ሜሲም የክለቡን ታላቅነት ማስቀጠል ከብዶት ነበር። እንደ አውሮፓውያኖቹ አቆጣጠር በ2021 ዓ.ም በክለቡ የፋይናንስ ችግር ምክንያትና በስፔን ሊግ ሕጎች ሳቢያ ባርሴሎና ከሊዮኔል ሜሲ ጋር ውሉን ማደስ አልቻለም። ይህ ውሳኔ የዓለም የእግር ኳስ ደጋፊዎችን ልብ የሰበረ አሳዛኝ ፍጻሜ ነበር። ከ21 ዓመት ፍቅርና ታማኝነት በኋላ የካምፕ ኑ ንጉሥ እንባውን አፈሰሰ። ሊዮኔል ሜሲ ቤተ መንግስቱን ለቆ ለመውጣትም ተገደደ። ሜሲ ወደ ፈረንሳዩ ታላቅ ክለብ ፒኤስጂን ተቀላቀለ። ነገር ግን ፓሪስ ልቡ የለመደው ካታሎኒያ አልነበረች። በፒኤስጂ የነበረው ቆይታ የክብር ሳይሆን የሥራ ነበር። በፓሪስ ውስጥ ሜሲ በሜዳ ላይ አስደናቂ ብቃቱን ቢያሳይም በደጋፊዎች ዘንድ የለመደውን ገደብ የለሽ ፍቅር ማግኘት አልቻለም። የፒኤስጂ ደጋፊዎች በየጊዜው በጥርጣሬ ይሞግቱት ነበር። ከ2 ዓመታት ቆይታ በኋላ ከፒኤስጂ ጋር በመለያየት ትኩረቱን ወደ አርጀንቲና ብሔራዊ ቡድን ተለወጠ። እንደ አውሮፓውያኖቹ አቆጣጠር በ2021 ዓ.ም ብራዚልን በማሸነፍ ኮፓ አሜሪካን ሲያነሳ ለዓመታት በአርጀንቲና ላይ የነበረውን መርገም ሰበረ። እንደ አውሮፓውያኖቹ አቆጣጠር በ2022 የኳታር ዓለም ዋንጫ ላይ የዓለም ሁለት አይን ሁሉ በእርሱ ላይ ነበር። በውድድሩ ላይም የቡድኑ ነፍስ አባት ሆኖ ታየ። እያንዳንዱ ግጥሚያ የፍጻሜ ይመስል ነበር። ከፈረንሳይ ጋር የተደረገው የፍጻሜ ጨዋታ በእግር ኳስ ታሪክ ውስጥ እጅግ አስገራሚ የእግር ኳስ ድራማ ሆነ። ከታላቅ ትግል በኋላ ዋንጫውን ሲያነሳ ከታላላቅ ተጫዋቾች ወደ ዘላለማዊ ንጉስነት ተሸጋገረ። የዓለም ዋንጫን ካሸነፈ በኋላ ሜሲ ቀሪውን የሙያ ዘመን በከፍተኛ የውድድር ጫና ውስጥ ማሳለፍ አልፈለገም። ሌላ የአውሮፓ ክለብ ጥሪን አልተቀበለም። የፈለገው ሰላምና የቤተሰብ ጊዜን ማሳለፍ ነበር። እንደ አውሮፓውያኖቹ አቆጣጠር በ2023 ዓ.ም ወደ አሜሪካው ክለብ ኢንተር ማያሚ በመዛወር በሕይወቱ የመጨረሻውን ውሳኔ ያሳየ። ኢንተር ማያሚ ለእርሱ የእግር ኳስ መጫወቻ ሜዳ ብቻ ሳይሆን ልጆቹ በሰላም የሚያድጉበት እና ከኳስ ውጭ ያለውን ሕይወት የሚያጣጥምበት አዲስ ቤት ሆነ። የሊዮኔል አንድሬስ ሜሲ ታሪክ የሚያሳየን ጽናቱን ነው። በሕክምና ችግር ምክንያት ከትውልድ ሀገሩ ተሰዶ የመጣው ያ ትንሽ ልጅ በዓለም የእግር ኳስ ታሪክ ውስጥ ስሙን በወርቅ መጻፍ ችሏል። ሜሲ በባርሴሎና ዘመኑ ሊቅነቱን፣ በብሔራዊ ቡድኑ ትግሉ ደግሞ ትዕግስቱን አሳይቷል። በመጨረሻ በ35 ዓመቱ የዓለም ዋንጫን ሲያነሳ ታሪኩን በክብር ደመደመ። ከዚህ በኋላ ምንም የሚቀረው ጥያቄ የለም። ሜሲ በታሪክ ውስጥ ከታላላቆች ሁሉ ጋር አለያም ከሁሉም በላይ በክብር ቆሟል። እርሱ ተጫዋች ብቻ አይደለም። እርሱ የተስፋ ቃል፣ እርሱ ታላቅነት፣ እርሱ የእግር ኳስ ፍቅር ዘላቂ ምልክት ነው። እናንተስ ከሊዮኔል አንድሬስ ሜሲ ታሪክ ውስጥ ከሁሉም በላይ የሚያስደንቃችሁ የትኛው ምዕራፍ ነው? ሐሳባችሁን ኮመንት ላይ አካፍሉ።